ቤተ ክርስቲያን በሄዳ አይደለም እኮ ይላሉ ሰዎች። እግዚአብሔር በሁሉም ቦታ አለ የለም? እሺ ጎማችሁ ሲተነፈስ የት ነው የምትሄዱት? ጎማ ሲተነፈስ የት ነው የምትሄዱት? ጎሚስታ ምን ልታስሞሉ? አየር በሁሉም ቦታ አለ የለም? ምን ጎሚስታ ያስፈልጋል? አየር እንደው በሁሉም ቦታ አለ ብለህ መኪናን ሳትነዳው ትቀራታለህ። አዎ እግዚአብሔር በሁሉ የሞላ ነው። አየር በሁሉ ቦታ እንዳለው ሁሉ ግን በረድኤት የሚገለጽባት ቦታ ደግሞ አለች። 30 ጸሎት ቤተ ከምትጸልይ አንድ ጸሎት ቤተክርስቲያን ብትጸልይ በዚህ ስፍራ ለሚጸለይ ጸሎት አይኖቼ የተከፈቱ ይሆናሉ ብሎ ቃል ገብቷል። በቃ ምን እንግዲህ እሱ ካለ ምን እናረጋለን? ለሰሎሞን አለው እኮ አይኔም ልቤም ዘወትር በዚህ ስፍራ ይሆናል። አይ የብሉይ ኪዳን ነው ለሰሎሞን ነው አዲስ ኪዳን አይደለም ካላችሁ ጌታ ምን አለ? ቤቴ ቤተ ጸሎት ቤት ትባላለች። ቤቴ የምን ቤት? አይ ጌታ ያለው ለጻፍት ፈሪሳውያን ነው፣ አዲስ ኪዳን ላይ የለም። ሐዋርያት 9 ሰዓት ወደ ምኩራብ ሄዱ ነበር ይላል። ለምን ሄዳሉ? ሊጸልዩ። ስለዚህ እግዚአብሔር የሆነ ቦታ ገስግሰን ሄደን እንድንጸልይ ይፈልጋል። ተራራ በወጣ አይደለም፣ ገዳም ለገዳም በዞር አይደለም። ጌታ ተራራ ለተራራ ሲዞር የነበረው እኔ እኮ በጣም ይገርም ነው። ኢየሱስን እናውቀዋለን ብለው አንዳንድ ሰዎች ገዳም መሄድ አያስፈልግም ተራራ በወጣ አይደለም ይላል። ኢየሱስን ያገኘነው እንግዲህ ተራራ ላይ ነው። እኛ የተራራው ስብከት ሲሰብክ አይደለም? አዎ በታቦር ተራራ ላይ ነው ያየነው ጌታ። ተራራ ምን ያደርጋል? ሰይጣን ምን መሰላችሁ? ሲያቃልልብ እኮ ነው። በቃ ምን ያደርጋል? ሁሉ ነገር መሄድ አያስፈልግም፣ መብላት መንቀሳቀስ አያስፈልግም። በቃ እዚሁ ቁጭ ብለህ ሽባ ሲያደርግም ማለት ከቤት ተነስተ ቤተክርስቲያን እስክትሄድ ድረስ ያለው እርምጃ ኃይል እንደሚሰጥ ያውቃል። ወደ እግዚአብሔር መገስገስ ያለውን ክብር ያውቃል። ስለዚህ ምን እዚህ ቁጭ ብለህ እኮ ትደርስበታለህ ይላል።